ሰላም 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 ሰዎች እንዴት ናችሁ? ዶክተር ፒፕስ ነኝ። ከቢግ ዊን በኋላ ተመልሻለሁ። ትናንት የወሰድነውን ትሬድ ሁላችሁም አይታችኋል። ይኸውና እስቲ 50 ሚኒትስ ላይ አድርጌ እሱን ላሳያችሁ። 50 ሚኒትስ ላይ ይኸው እንደዚህ ፕላይ አውት አድርጓል። ኦልሞስት እኛ እዚህ ጋር ነበር ለዕለቱ ታርጌታችን። ዛሬ ይደርሳል ያልኳችሁ እዚህ ጋር ነበር። ትናንትና ይደርሳል ያልኳችሁ 127 ነው ሴኪዩር ያደረግነው ወደ 350 ፒፕስ ነው። ኦልሞስት ወደ ሰከንድ ታርጌታችንም እየሄደ ነው። እዚህ ይደርሳል ብያችሁ ነበር። ዋን አወር ላይ ከኢንትሪያችን ወደ 570 ፒፕስ ሄዷል። እስከ 700 ፒፕስ ኤክስፔክት እናደርገዋለን። ጸዴ ትሬድ ነበረ። ከዚህ ብዙ ትማራላችሁ ብዬ ተስፋ አደርጋለሁ። ዛሬ ደግሞ ርዕሱ ላይ እንዳያችሁት እቺን ትሬዳችንን ጆርናል እናረጋታለን። ሀውቱ ጆርናል የሚለውን በዛው ትምህርት ወስዳላችሁ። ድጋሚ ደግሞ ዛሬ ኢንትሪ ከሰጠን ትሬድ የምናደርግ ይሆናል አብረን። ስለዚህ እስቲ ከጆርናሉን ጀምር። ያው ትሬዱ ይሄ ነው። ጆርናል እኔ በአብዛኛው ጆርናል ማረገው ኖሽን ላይ ነው። ኖሽን ፔጁ ይሄ ነው። ኖሽን ብላችሁ ሰርች ታደርጋላችሁ። ከዛ የራሳችሁ ፔጅ ይኖራችኋል። የኔ ፔጅ ይሄ ነው። ይሄው ጁላይ ይላል። እስቲ ትሬዲንግ ጆርናል እቺን እንወስዳለን። ከዛ እዚች ጋር ነው ጆርናል ማረገው። ይሄው ከዚህ ጀምራለሁ። ፔሩ ምንድነው የወሰድነው? ፔር ኤክስኤዩ ዩኤስዲ ነው። ኤክስኤዩ ዩኤስዲ ከዛ ኮዱን 1.1 ለዋለው 1.1 ለዋለው የመጀመሪያው ስለሆነ ዴቱ ደግሞ መቼ ነው? 29 ነው። 30 ትናንትና ነው የወሰድነው። ዛሬ ቱስዴይ ነው። መንዴይ ነው የወሰድነው። 30 እንለዋለን። ሴሽኑ የወሰድንበት ደግሞ ለንደን ክሎዝ ኪል ዞን ነው። ለንደን ክሎዝ ኪል ዞን ላይ ነው የወሰድነው። ግሬዱ ደግሞ ግሬዱ እንዴት ነው የምናደርገው መሰላችሁ? የኔ ግሬዲንግ ሲስተም ኤ ፕላስ ኤ ማይነስ ቢ እና ኤፍ ሴታፕ ሊሆን ይችላል። የመጀመሪያው ኤ ፕላስ የምልበት 6 የሆኑ ቼክ ሊስቶች አሉኝ። ቼክ ሊስቶቹን ሙሉ የሚያሟላ ከሆነ ኤ ፕላስ ለዋለው። የሚጎሉ ነገሮች ካሉ በደረጃው ኤ ማይነስ እና ቢ ነው የምለው። አሁን ይህን ትሬድ ኤ ነው ያልኩት። ኤ የምልበት ምክንያት ሁሉ ነገር ቆንጆ ነው፣ ግን ደግሞ የጎደለ ነገር አለ። የጎደለው ምንድነው? ትሬድ ያደረግነው አጌኒስት ማርኬት ስትራክቸር ነው። ስለዚህ እሷን ሀሳብ ኤ ካልኩ በኋላ ኤ ያልኩበትን ምክንያት እዚህ ኮሜንት ላይ ጽፈዋለሁ። እዚህ ነው እንዲህ ቢጽፍ ያለው ማርኬት ኦዝ አጌንስት ማርኬት ስትራክቸር ሪቨርሳል ነው ትሬድ ያደረኩት። ለዛ ነው ኤ ያልኩበት እንጂ ሌሎች ኮንፍሉንሶችን አሟልቷል። ማርኬት ስትራክቸር ሺፍቱ ቆንጆ ነበር። የወሰድኩበት ታይም ቆንጆ ነበር። ኢንትሪ እና ኮንፍሉንሶች ቆንጆ ነበሩ። ኪ ሌቭል ላይ ነክቶልኝ ነበር። ለዛ ሌሎቹ ቆንጆ ናቸው። እቺ ብቻ ናት። ስቶፕ ሎስ የወሰድኩት ስንት ፒፕስ ነው? እንሄድና ስቶፕ ሎስ ስንት ፒፕስ ነው? 470 ፒፕስ ነበር። 47 ፒፕስ ማለት ነው በጎልድ። እዚች ጋር እንጽፋለን። የተጠቀምኩትን ሎት ሳይዝ ጽፋለሁ እዚህ ጋር። የተጠቀማችሁን ሎት ሳይዝ እናንተም እዚህ ጋር ጽፋላችሁ። ሪዛልቴ ምንድነው? ዊን ነበረ። አራሬ እኔ የዘጋው ትሬዴን እዚች ጋር ነበረ። እዚች ጋር ታይሙ 2 ሰዓት ሰዓቱ ሲደርስ 2 ሰዓት ሲሆን የዘጋው ታያችሁታ። እዚች ሌቭል ላይ የዘጋው። ስለዚህ እኔ 1 to 3 ነው የወሰድኩት ከዚህ ትሬድ። ስለዚህ አራሬ የምንለዋለው 1 2 3 ለዋለው። ፒኤንኤል የአካውንቴን 8% እንዳገኘው እዚህ ጋር ጽፋለሁ። ኦልሞስት ፕላስ 2% ይመስለኛል ነው ያገኘሁት። እሱን ጽፋለሁ በትክክል። ዲዩሬሽን ደግሞ ሄድና እዚሁ ጋር እኔ ቲፒ ጋር እስኪደርስ ምን ያህል ሰዓት ፈጀ የሚለውን ቼክ አደርጋለሁ። ዲዩሬሽኑን በዚች ነው ሜዠርመንት የምትለዋ ቱል እንወስድና እቺ ነበረች ኢንትሪያችን ቀዩ አካልን ከሷ ተነስተን
የት ድረስ? እዚችኛዋ ካንድል ድረስ ነው። 3 ሃወር ፈጅቷል። ይኸው እዚህ ጋር ይታያችኋል። 3 ሃወር እዚች ጋር 3 ሃወር ፈጅቷል። ስለዚህ 12 ባር ወይም 3 ሃወር የሚለውን እንወስዳለን። ጆርናላችን ላይ እንዳለን ዲዩሬሽናችን ስንት ነው? 3 ሃወር ነው ማለት ነው። እንጨርሳለን። ከዛ ቻርት ይላል። ቻርቱን ደግሞ እንዴት ነው የምናደርገው? ይሄው ትሬዳችን ይሄ ነው። እዚች ጋር እንደዚች እናደርገዋለን። እንደሚታይ ካረግነው በኋላ እዚች ጋር እንገባለን። ከዛ ኮፒ ሊንክ እንለዋለን። ሊንኩን ኮፒ ያደርግልናል ራሱ። ያው ሊንክ ኮፒ ይላል። እዚች ጋር እንመጣና ኮንትሮል ቪ ፔስት እናደርገዋለን። ይሄው ጨርሰናል ማለት ነው። ይሄው ጆርናል ተደርጓል። እቺን ስንነካ አዲስ ፔጅ ላይ ወስድና ትሬዳችንን ያመጣልናል። ስለዚህ ጆርናላችንን ጨርሰናል ማለት ነው። ሌላም ደግሞ በተጨማሪ እናንተም በወረቀት ደግሞ ትሬዱን ስትወስዱ የነበራችሁበትን ከኢሞሽናችሁ ጋር የተገናኘ ነገር መጻፍ ትችላላችሁ። መሀል ላይ የወሰዳችኋቸውን ውሳኔዎች ብሬክ ኢቭን ስታደርጉ ከተሳሳታችሁም ስህተታችሁን ብቻ እነሱ ነገሮች ብትጽፏቸውና ደግሞ መልሳችሁ ብታነቧቸው በጣም ጠቃሚ ናቸው። አሁን ይሄን ጆርናል መልሰን በካላንደርም ዊክሊ ሊሆን ይችላል መንዝሊ ዝም ብሎ ቼክ ማድረግ በጣም አስፈላጊ ነው ማለት ነው። ስለዚህ ይህን ይመስላል ማለት ነው ትሬዳችን። እናንተም ጆርናል ማድረግ አትርሱ። አሁን ስንመለስ ወደ ዛሬ ደግሞ ምንድነው የሚፈጠረው የሚለውን ስናይ እዚች ጋር ያጨማለቅናቸውን ነገሮች እናጠፋቸዋለን። እዚህ ውስጥ ያሉት ለዛሬ ስለማያስፈልጉን እዚህ ውስጥ ያሉት እናጠፋቸዋለን። እዚህ ውስጥ ያሉት እናጠፋቸዋለን። ትሬዷ ብትቀመጥ ቆንጆ ነው። ትሬዷ አካባቢ ነው ወስደኝ የገባ ነው። ያችን ይሄ ነበር ጆርናል አድርገናል። ስለዚህ ጨርሰናል። ወደ ዛሬ መመለስ ነው። እነዚህ የማያስፈልጉም እነዚህ ላይኖች ይጠፋሉ ለዛሬ። ከነዚህ እቺኛው ኦርደር ብሎክ ሚቲጌት ስላልተደረገች ምናልባት ማርኬት ተመልሶ የሚመጣ ከሆነ እዚች ፖይንት ላይ እናስቀምጣታለን። ሊኩዊዲቲ ቴክ ተደርጓል። ይሄኛው ኦርደር ብሎክ ሚቲጌት ተደርጓል። እቺ ሰፖርት ሌቭል ያው ስቲል ሲግኒፊካንት ሆናለች ትቀመጣለች። ስለዚህ ወደ 1 ሃወር እንመለስና ሁሌ ቀናችንን ስንጀምር እንደምናደርገው ታይም ሴሽናችንን እንከፋፍላለን። ስንከፋፍል የነገርኳችሁ ነው። ከ1900 እንጀምራለን። ከ1900 እንጀምራለን እስከ 00 ይያሬንጃለን። ከ2 እስከ 5 ለንደን ኦፕን ኪል ዞን አለን። ከ7 እስከ 9 ኒውዮርክ ኪል ዞን አለን። ከ10 እስከ 13 ደግሞ ለንደን ክሎዝ ኪል ዞን አለን። እነዚህ ሌብሎች ላይ ነው እኛ በደንብ እንጠቀማቸውን ታይሞች ሬድ እናደርጋለን። ኪል ዞን እናደርጋለን። ሁለቱን የለንደን ክሎዝ እና ኒውዮርክ ኪል ዞንን ያው ታይማችንን እንደዚህ አድርገን ከጨረስን በኋላ እዚህ ትናንት ያወራናቸው ነገሮች ስቲል 4 አወር ላይ ያሉት ነገሮች ስቲል ይሰራሉ። እንደው የተፈጠረ ያለው ባለፈው እንዳወራ ነው። ይሄኛው ሊኩዊዲቲ ሬንጅ ነው የተጠቀመ ያለው ማርኬት ከእቺ ሊኩዊዲቲ ሞስ አሁን በቃ ለዚህ ሊኩዊዲቲ እየሄደ ነው። ለዚህኛው ሊኩዊዲቲ እየሄደ ነው። ስቲል ለዚህ ለትልቁ ዴሊ ሬንጅ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ናት። ኢንቴክ አድርጎ እዚህ ኦርደር ብሎክ ላይ ቆንጆ ሪያክሽን የሚሰጠን ከሆነ ሴል ነው የምንለው። አሁን ዛሬም ሪትሬስመንቱን እንደጨረሰ ኮንፍሉዌንስ የሚሰጠን ከሆነ በማንኛውም ሰዓት ሴል እንላለን ማለት ነው። ሪትሬስመንቱን የማይጨርስ ከሆነና ለዚህ ሪትሬስመንት ደግሞ ኮንቲኒዩዌሽን የሚሰጠን ከሆነ ደግሞ ባይ እንላለን። የትናንቱን ትሬድ እንቀጥለዋለን ማለት ነው።
ስለዚህ 4 አወር ላይ ያለን ምንም የተለወጠ ነገር የለም። ሴል ካለን ይሄው እቺ ሊኩዊዲቲ እና እዚህ ኦርደር ብሎክ ድረስ ነው የምንጠብቀው። ማርኬቱ እነዚህ ሌቭሎች ላይ ሪያክት ያደርጋል ብለን ነው ኤክስፔክት እያደረግን ያለ ነው። ሌትስ ሲ ይሄን ብሬክ ካደረገልንም በጣም ጥሩ ነገር ነው የሚፈጠረው። ወደ ኦል ታይም ሃይ ታርጌት እናደርጋለን። ትናንት እንደተነጋገርነው ዊክሊ ማርኬት ብሬክ ዳውናችን ላይ ከትናንት ወዲያ 50 ሚኒት ላይ እንወርዳለን። ያው 50 ሚኒት ላይ ስንወርድ እቺ ሌቭል ከዚች ነው ሁሉ ነገር የጀመረው ማለት ነው። እቺኛዋ ነገር ኢንተርናል ሬንጅ ኦፍ ሊኩዊዲቲ እዚህ ላይ ነበረው ቴክ አደረገች። ኢንተርናል ቴክ ካደረገች በኋላ ያው እዚህ ጋር ለኤክስተርናል ሄዳለች። እቺ ኤክስተርናል ናት ለዚህኛው። እዚች ጋር ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ያለን 50 ሚኒት ላይ እቺ ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ከተደረገች ኢንተርናል ወስዶ ኤክስተርናል ሲወስድ ደግሞ ሁሌ ዲሊንግ ሬንጅ የሚባል ነገር ይፈጠራል። ይሄው ይሄ ነው ዲሊንግ ሬንጃችን አሁን ያለን 50 ሚኒት ላይ የሚታየን ዲሊንግ ሬንጅ ይሄ ነው ማለት ነው። ይሄው የምታዩት ይሄ ነው ዲሊንግ ሬንጃችን። ትልቅ ዲሊንግ ሬንጅ ነው። ሪሰንትሊ 50 ሚኒት ላይ ያለን ዲሊንግ ሬንጅ ይሄ ነው። ሌትስ ዌይት። ማርኬት ገና ኮንፍሉዌንስ እየሰጠን አይደለም፣ ስቲል ዲስትሪቢዩት እያደረገ ነው። ለዛ ትንሽ እንጠብቀውና እስቲ ኒውዮርክ ሲጀምር ከዛም በኋላ የሚሰጠን ኢንትሪ ካለ እንጠብቃለን። እንጠብቅ ትንሽ። አሁን ምንም ሲግኒፊካንት የሆነ የሚታይ ነገር ስለሌለን ማለት ነው። አዎ መጥቻለሁ። ሰዓቱ ወደ 10 ሰዓት ሆኗል ኦልሞስት። ኒውዮርክ ሴሽን ከተከፈተ 1 ሰዓት አልፎታል። ኪል ዞናችንም ተከፍቷል። ግን ደግሞ ያው ምንም አይነት ኢንትሪ ሳይሰጠን ነው ዝም ያልኩት። ምንድነው እያደረገ ያለው? ይኸው ወደ እዚች ጋር ወዳለችው ኦርደር ብሎክ በጣም ተጠግቷል ማርኬቱ። ግን ስቲል ኦርደር ብሎኳን አልነካትም። እዚህ ጋር የተመለሰ ነው። እቺ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጓታል። ስለዚህ ምንድነው ኤክስፔክት የምናደርገው ከአሁን በኋላ ስቲል ለዛሬ የሚለውን ስናይ እዚች ጋር የነበረች እቺኛዋ ነው። እቺኛዋ እዚች ጋር የነበረች እቺ ዋይት ካንድሏ ኦርደር ብሎክ ነው የምትሆነው። እቺ ኦርደር ብሎክ ደግሞ በፌር ቫልዩ ጋፕ ቫዮሌት ተደርጋለች። ቫዮሌት ስትደረግ ደግሞ ምን ብያችኋለሁ? እቺ ኦርደር ብሎክ ብሬከር ብሎክ ትሆናለች። ስለዚህ እዚህ ሌቭል ላይ ማርኬቱ መጥቶ እዚህ ሌቭል ድረስ ሪትሬስ አድርጎ ድጋሚ ኮንቲኒዩዌሽን ሊሰጠን ይችላል ማለት ነው። ስለዚህ በዚህኛው ከዚች ቅድም ባሳየኋችሁ መሰረት 15 ሚኒት ዲሊንግ ሬንጅ ያለው ከዚች እስከዚች ባለው ውስጥ ያለው ኪ ሌቭል አንደኛው ይሄ ነው ማለት ነው። ወደ 4 አወር ላይ ነን። ወደ 1 አወር ወደ 15 ሚኒት ወርደን እዚች ጋር ስፔሲፊክ ቦታዋን ስፖት ለማድረግ እንሞክራለን። ከ4 አወር ሌላ የምናየው ነገር እዚች ጋር ኦርደር ብሎክ አለ። እዚች ጋር ኦርደር ብሎክ አለው ሁለት ካንድሎች። ይሄ ሰፖርት ዞን ስላለ በቂ ነው። እዚህ ማርኬቱ እዚህ ሌቭል ላይ ሊመጣ ይችላል። አንድ ሁለተኛ ደግሞ እዚህ ሌቭል ላይ ኮንቲኒዩዌሽን ሊሰጠን ይችላል። ስለዚህ እዚህ ሌቭል ላይ ወርደን እንፈልግ ብሬከር ብሎኮች ኦርደር ብሎኮች ካገኘን ከዚህ ጋር ካለው ብሬከር ጋር ብሬከር ብሎክ ይሆናል ብያቸዋል። እዚች ጋር ፌር ቫልዩ ጋፕ አለች። ከዛ ወደ ሎወር ታይም ፍሬም ኖር ቺን ፌር ቫልዩ ጋፕ እናስተካክላትና ወደ ሎወር ታይም ፍሬም እንወርዳለን። 1 አወር ላይ ሌትስ ሲ 1 አወር ላይ እቺ ሬድ ካንድል አለች። እቺ ኦርደር ብሎክ መሆን ትችላለች። እቺኛዋ ኦርደር ብሎክ መሆን ትችላለች። እንደዚህ እናደርጋታለን። ስለዚህ እቺ ኦርደር ብሎክ ስትሆን ከዛኛው ጋር ተደምራ እንደ ብሬከር ብሎክም ታገለግላለች ማለት ነው። ያው ከዚችኛው ኦርደር ብሎክ ጋር ኦቨርላፕ ያደረገችው ናት እቺ ብሬከር ብሎክ። እንውረዳውንም በደንብ ስንወርድ ይሄው እዚች ጋር ሌላ ኦርደር ብሎክ አለን። እቺም ልትሆን ትችላለች፣ እቺኛውም ልትሆን ትችላለች እንደ ብሬከር ብሎክ የምታገለግለው። እቺኛውም ልትሆን ትችላለች። እቺ ፕላስ ኦርደር ብሎክ ትባላለች። ስለዚህ ይሄኛውን እናጠፋዋለን።
ብዙ አይጠቅመንም። ያው 15 ሚኒት ላይ ስናይ ይሄ ማርኬት እዚህ ጋር ችመታዋት እዚህ ሌቭል ወይ ደግሞ እዚህ ፌር ቫልዩ ጋፕ ላይ ወይ እዚህ ሌቭል ላይ ሪያክት አድርጎ ኮንቲኒው አድርጎ እዚህ ኦርደር ብሎክ ውስጥ ሊገባ ይችላል። የመጀመሪያው ኬዝ ነው። ሁለተኛው ኬዝ ደግሞ ሊሚት ላይ ተደርጋለች እዚህ ጋር እናርጋት። ሁለተኛው ኬዝ ደግሞ 1 ሃወር ላይ እንዳየነው እነዚህንም አልፎ ወይ እዚህ ሌቭል አካባቢ ኮንቲኒው ሊያደርግ ይችላል። ፕሮባብሊ ደግሞ እዚህም ሳይደርስ ኦርደር ብሎኩን ነክቶ እዚህ ጋር ቆንጆ ማርኬት ስትራክቸር ሺፍት እዚህ ይሄን ሁላ ትቶ እዚህ ጋር ቆንጆ ማርኬት ስትራክቸር ሺፍት የሚሰጠን ከሆነ ደግሞ እንደ 4 ሃወር ባያዙ እዚህ ድረስ ሄለን ነው እንችላለን። ስለዚህ ሌትስ ሲ መጠበቅ ነው ማለት ነው። 15 ሚኒት ላይ እንወርድና እዚች ጋር ያለችው ሪአክሽን እናያታለን። 15 ሚኒት ላይ ስንወርድ እዚች ጋር እንደ ቼንጅ ኦፍ ካራክተር አይነት ነገር እየመጣች ነው። እቺ ቼንጅ ኦፍ ካራክተር ትጠቅማለች አትጠቅምም የሚለውን የፖሲብል እቺ ቼንጅ ኦፍ ካራክተር የፖሲብል ሪቨርሳል ምልክት ትሆናለች አትሆንም የሚለውን ቼክ እናደርጋለን ማለት ነው። 5 ሚኒት ላይ ወርጃለሁ። 5 ሚኒት ላይ ምን አረገ ማርኬቱ እዚች ጋር ያለችውን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አረገ። ወይም ደግሞ በ3 ሚኒት ላይ በደንብ አሳያችኋለሁ። 3 ሚኒት ላይ በደንብ ላሳያችሁ ያውላችሁ። እዚች ጋር ይሄው ማርኬቱ መጣ። ይሄው ኒው ሃይ ሰራ። ስለዚህ እቺ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ትባላለች። እቺን ቴክስ ያረጋት ምን እንላለን? ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክን። ከዛ በኋላ ይሄን ኢንተርናል ወስዶ ደግሞ ቀጥታ ወደ ኤክስተርናሉ ነው ሄደው ኤክስተርናሉን ቴክ አድርጎታል። ኤክስተርናሉ ቴክ ከተደረገ ደግሞ ምንድነው የምንለው? ከዚህ ያለው ዲሊንግ ሬንጅ ይባላል። ከዛ በኋላ እዚች ጋር ምንድነው የሚፈጠረው? ቼንጅ ኦፍ ካራክተር እንለዋለን። ሲኦሲኤች ማለት ነው። ሲኦሲኤች አሁን ይሄንን እዚህ ጋር ይላችሁ ማርኬቱ ልመለስና ወደ 5 ሚኒት ይሄው እዚህ ጋር ያላችሁት ነገር አለ። ይሄን ብሬክ አድርጎ ደጋሚ የሚመለስ ከሆነ እዚህ ጋር ቆንጆ ኢንትሪ የሚሰጠን ከሆነ እነዚህን ሌቭሎች ታርጌት ማድረግ እንችላለን። ግን ስቲል ይሄ በጣም ሪስክ የሆነ ትሬድ ነው የሚሆነው ማለት ነው። ምክንያቱም ከፍ አድርጌ ላሳያችሁ። ምክንያቱም ምን እንደሆነ ታውቃላችሁ? ይሄ ሙቭ ራሱ ሪቨርሳል ነው። የራሱ ትሬንድ አይደለም። ትሬንዱ ዋናው ትሬንድ ይሄ ነው፣ ዳውን ትሬንዱ ነው። ከዛ ይሄ ሪቨርሳል ነው። ከዛ ይሄ ሪቨርሳል ሳያልቅ ገና የዚህ ሪቨርሳል ሪቨርሳሉ ነው ትሬድ እያደረግን ያለ ነው። ለዛ በጣም ሪስኪ ትሬድ ነው። ምን እንደምናደርግ አናውቅም። ያሉ ነገሮች እነዚህ ናቸው። ምን እንደሚሰጠን አይተን ገና ሰዓቱ ኒውዮርክ ኪል ዞን ኦልሞስት እያለቀ ነው። ለንደን ክሎዝ ኪል ዞን ይጀምራል። ጊዜ አለን፣ እንጠብቀው። ያን ያህል ተኩል ራሽ አድርጎ መግባት ሳይሆን ያሉትን ነገሮች አይተን ኢንትሪም ካልሰጠን ማለፍ ነው ቀኑ። ግን ደግሞ እስቲ እንየው፣ ጠብቁ፣ እመለሳለሁ። በደህናው ቆዩ። እሺ፣ ስላልተመቸኝ ነው ሪከርድ ያላረኩላችሁ። አንድ ትሬድ ገብቻለሁ። ሁሉንም ያረኩትን ነገር አሳያችኋለሁ። ይቅርታ የተመቸኝም ነበር። እዚች ጋር ነበር እቺን ቼንጅ ኦፍ ካራክተር አስቀምጬ ነበር ያቆምነው። ይሄው 5 ሚኒት ላይ ወርጄ እቺን ቼንጅ ኦፍ ካራክተር እንደሰጠኝ እርግጠኛ ሲሆን እዚህ ሌቭል ላይ ሊኩዊዲቲው ላይ ይሄን ከዚህ ሃይ በላይ ወይም ደግሞ እዚህ ፌር ቫልዩ ጋፕ ላይ ኢንትሬን አረኩ። ስቶፕ ሎሴን ደግሞ ከዚህ በላይ አረኩኝ። ይሄው እዚህ ጋር አድርጌ ኢንትሬን እዚህ ጋር አድርጌ እየጠበቅኩት ነበር። ይሄው ገብቶ 1 ሚኒት ላይ ላሳያችሁ። ቆይቶ ነው ያስገባኝ። እነዚህን ሙቮች ካረገ በኋላ ቆይቶ አስገባኝ። ይሄው ድጋሚ ወጣ፣ ድጋሚ ገባ። እስከ ስቶፕ ሎሴ ኦልሞስት ግማሽ ድረስ ሄዶ አሁን ደግሞ ወደ ከስቶፕ ሎስ እየወጣ ነው። ወደ ብሬክ ኢቭን አካባቢ ነው ያለው። ስለዚህ የገባው ትሬድ ይሄ ነው። በቃ እስካሁን ያወራነው ነው። ትንሽ ከፍ ላድርገውና የቅድሙን ልድገምላችሁ። ይሄው ይሄኛው ትሬንዱ ነው። 15 ሚኒት ላይ ያለው ትሬንድ ነው ብለናል። ከዛ እዚች ጋር ይሄን በእርግጥ ይሄኛውን ኦርደር ብሎክ አልነካውም ገና። ለዚህኛው ኦርደር ብሎክ ሊኩዊዲቲ ሰብስቦ ይመጣል ብዬ ስላሰብኩ ነው። እቺን ቼንጅ ኦፍ ካራክተር ስለሰጠኝ ነው የገባሁት። በጣም ሪስኪ ትሬድ ነው። ስለዚህ የሆነ ያህል እዚህ ብሬከር ብሎክ ውስጥ ወይም ደግሞ ብሬከር ውስጥ የነበሩት ኪ ሌቭሎች ድረስ ይወርዳል ብዬ አስባለሁ። እዚች ጋር ወይ ደግሞ እዚች ድረስ ይወርዳል ብዬ አስባለሁ። ሃይ ሪስክ ትሬድ ስለሆነ ይሄ
ወደዚህ አካባቢ ማርኬቱ እቺን ብሬክ አረጋት ወይ ደግሞ እዚህ ፌር ቫልዩ ጋር አካባቢ ከመጣ ብሬክ ኢቭን አረጋዋለሁ። ፈንድ ኔክስት ቻሌንጁ ላይ ይሄን ትሬድ ወስጄዋለሁ። እንዴት እንደወሰድኩት ላሳያችሁ። መጀመሪያ እቺን ዌብሳይት ታስታውሷታላችሁ። የኮምፒቲሽናችን ዌብሳይት ነበር። ኮምፒቲሽን ውስጥ ገብተን ፕሮፋይላችን ይሄ ነበር። ይሄው ፕሮፋይላችን ይሄ ነበረ። ፕሮፋይል ውስጥ ገባው። ከዛ እቺንና እቺኛዋን ሎጊኗንና ፓስወርዱን ከኢሜል ነው የምትወስዱት። ቪው ስትሉት ኢሜል ላይ ልኩላችኋል። ስለዚህ ሎጊኗንና ፓስወርዷን ኮፒ ታደርጉና ያው MT5 ተርሚናል የምትለውን ስትነኳት ይመጣላችኋል። እዛ ተርሚናል ላይ ሎጊናችሁንና ፓስወርዳችሁን ደግሞ ከኢሜል ላይ አምጥታችሁ ትከፍታላችሁ። እንደዚህ አይነት ኢንተርፌስ ይሰጣችኋል። ይኸው በማክሲመም ሎት ሳይዝ መጠቀም የሚቻለው 3 ነው ብለዋል እና በሱ መሰረት 3 ሎት ሳይዝ ተጠቅሜ ይሄው ሎት ሳይዙ ቮሊዩሙ 3 ተጠቅሜ ሴል ብየዋለሁ። ወደ $800 ፕሮፊት ላይ ነኝ። እስቲ እንዴት ፕላይ አውት እንደሚያደርግ እናያለን። እዚህ እንትኑ ላይ እንዳየነው ግራፉ እዚህ ላይ እንዳየነው ትንሽ ፒፕስ ነው ሄደው፣ ግን ወደ $800 ያግኝተናል። 100 ሺህ አካውንት ስለሆነ ሪስካችንም ከፍተኛ ስለሆነ ነው። ስለዚህ እዚህ ሌቭል ድረስ ልታገሰው እችላለሁ። ወይ እዚህ ሌቭል ብቻ እነዚህ ሌቭል ላይ አንዱ ላይ እዘጋዋለሁ ትሬዴን። ይሄን ይመስላል የወሰድነው ትሬድ። ስቶፕ ሎስም ከነካ ስቶፕ ሎስ ነካ ነው። ዊንም ከሆነ ዊን ነው። ሪስኩን ነግሬያችኋለሁ። ከባድ ሪስክ ያለው ትሬድ ነው። ዊልስ እንዴት ፕሌይ እንደሚያደርግ ይኸውላችሁ። ማርኬቱ ተመልሷል ወደ ኢንትሬ። ምን እያደረገ እንደሆነ እንደምታዩት ነው። 1 ሚኒት ላይ ያው ገባ። ያው ትንሽ ወጣ አለ። በደንብ ገባ፣ በደንብ ወጣ። አሁን ደግሞ በደንብ እየገባ ነው። ስለዚህ መጠበቅ ነው ያለን አማራጭ። ወጥቶ ወደዚህ ይመጣል ብለን ተስፋ እናደርጋለን። እንደዚህ ብሬክ የሚያደርግልን ከሆነ በደንብ ወደዚህ ሌቭል የሚመጣ ከሆነ ብሬክ ኢቭን እናደርገዋለን። ካልሆነ ደግሞ መጠበቅ ነው። ያው ሪስኪ ሴትአፕ ስለሆነ ነው ትንሽ ያሳሰበኝ። እዚች ጋር ያለችውን ኦርደር ብሎክ ሚቲጌት አድርጎ መሄድ ሊፈልግ ይችላል። በቂ ሊሆን ይችላል እዚህ ድረስ መውረዱ አናውቅም። ያው እንደኛ ግን እዚህ ድረስ ሊወርድ ይችላል። ኪ ሌቭል ፈልጎ እዚህ ድረስ ወርዶ በደንብ ሊወጣ ይችላል እናስባለን። ሌትስ ያው የከፈትነውም ትሬድ ኔጌቲቭ $200 አካባቢ ደርሷል። ያው ማርኬቱ እንደዚህ አድርጓል። ዝናቡም እየዘነበ ነው። ጀስት ኢግኖር ዘ ቮይስ እና ገንዘባችንን እንስራ። ሰዎች ያው እዚህ ድረስ መጥቷል። ጥሩ ነበረ እንግዲህ ቆንጆ ነው። እዚች ሌቭል ላይ ሲደርስ ብሬክ ኢቭን አደርገዋለሁ ብያቸዋለሁ። እዚች ሌቭል ላይ ምናምን ሲደርስ ማርኬቱን ብሬክ ኢቭን እናደርገዋለን። እዚች ሌቭል ላይ የሚደርስልን ከሆነ በቂ ነው። ኦልሞስት ደርሷል። አሁንም ብሬክ ኢቭን ማድረግ ይቻላል። አስጊ ስለሆነ ነው ቶሎ ብሬክ ኢቭን ማድረገው። ያው ማርኬቱን ስለማላም ነው። እዚህ ሌቭል ላይ ተመልሶ ወደ ላይ ሊወጣ ስለሚችል እዚች ጋር ብሬክ ኢቭን አደርገዋለሁ። ሌላ በቃ እስከ ማታ እንግዲህ አሁን 12 ሰዓት ሊሆን አካባቢ ነው። እስከ 1 እስከ 2 የሚያደርገው ነው ያለው። እሺ ብሬክ ኢቭን እንዴት ነው የምናደርገው? በዛው ለማየት ያህል ይሄውና አካውንታችን $2,000 ፕሮፊት ላይ ነን። ጥሩ ነው። 102,000 ደርሰናል ማለት ነው። 100,000 አካውንት
እሺ ዋጋው ቶሎ ቶሎ ነው የሚቀያየረው። እንደዚህ እነካዋለን። ኒው ኦርደር የሚለው ላይ እንመጣለን። ከዛ ይሄን ስንነካው ያው መጣ። የከፈትነው ፖዚሽን ይሄ ነው። እንመጣና ስቶፕ ሎሳችንን ኢንትሪያችን ላይ እናደርገዋለን። ያው ከላይ ነው ስቶፕ ሎሳችን። ያው ስቶፕ ሎሳችን እናመጣና ኢንትሪያችን ላይ አድርገነዋል። ያው ከዛ ሞዲፋይ እንለዋለን። ስለዚህ ብሬክ ኢቭን አድርገናል ማለት ነው። ስለዚህ ይኸው ደን ብሎናል። ማርኬቱ የት ድረስ እንደሚወርድ መጠበቅ ነው። በደምብ ሲወርድልን የሆነ ሰዓት ላይ ቴክ በቴክ ፕሮፊታችንን እንዘጋዋለን። ይኸውና ማርኬቱ ዌይት እዚህ ድረስ ዋን ቱ ስሪ በቂያችን 1 to 3.5 ነው። ይሄ 1 to 3 እዚህ ድረስም ልንዘጋው እንችላለን። እንደሚሆን እናደርጋለን። ይኸውላችሁ $3000 ፕሮፊት ገብተናል። $3400 ገብተናል። በዚህኛው ደግሞ ስናየው ወደ ስንት ፒፕስ ሄዷል መሰላችሁ? ሌትስ ሲ ከዚህች ሌቭል ተነስቶ ወደ 100 ፒፕስ ወርዷል። 100 ፒፕስ ወርዷል። ዛሬ 100 ፒፕስ፣ ትናንት 180 ፒፕስ ሴኪዩር አድርገን ነበር ያደርነው። አሁን ኦልሬዲ 100 ፒፕስ ሄዷል። ስለዚህ የሆኑ ያህል ፒፕሶች እንደሄደ ማርኬቱን ልንዘጋው እንችላለን። ሌትስ ዌት። ቆንጆ ሙቭ ነው እያደረገልን ያለው 3600 ኤንጆይ ዘ ፕሮፊት። ማርኬቱ መጥቷል። ማታ 2 ሰዓት ሆኗል። ኦልሞስት ዲል ዞኖቻችን ተዘግተዋል። ለንደን ሴሽንም ተዘግቷል። ማርኬቱ እዚህ ድረስ መጥቶ ነበር ቅድምም። ይኸው እዚህ ሌቭል ላይ ኮንሶሊዴት እያደረገ ነው። ወደታች ሙቭ አልሰጠንም። ስለዚህ ምን እንደምናደርገው ቅድም ብሬክ ኢቭን አድርገናል። ስለዚህ ሌሊቱን ወይ ደግሞ በኋላ ከትንሽ እስከ ኒውዮርክ ክሎዝ ድረስ ምን እንደሚያደርግ አናውቅም። ስለዚህ ምን አሰብኩ ቴክ ፕሮፊታችንን እዚች ጋር አስቀምጠን ብሬክ ኢቭናችንን እንደተደረገች ማርኬቱን እንተዋለን። ከዛ ወይ ብሬክ ኢቭን ወይም ደግሞ 1 to 3 ሪስክ ሪዋርዳችን ሂት እስኪደረግ እንጠብቃለን። ማርኬቱ ኦልሞስት 1110 ፒፕስ ወርዷል። ኤክስፔክት የምናደርገው እስከ 250 ፒፕስ ድረስ ነው። እንዴት ፕሌይ አውት እንደሚያደርግ እናያለን። ኦልሞስት ለዛሬ ግን ይበቃናል። እዚህ ጋር እንገባና ቴክ ፕሮፊታችን እናስቀምጣለን። ከዚህ እናያለን ቴክ ፕሮፊት የምንወስደው ስንት ነው? 24.925 ቴክ ፕሮፊት እንወስዳለን። 33.25 ቴክ እዚህ ጋር እንመጣለን። ኒው ኦርደር ይህን ስንነካው ይመጣል። ቴክ ፕሮፊት ላይ ይመጣና 33.25 እናስቀምጣለን። ብሬክ ኢቭናችንም ለተጠበቀ ነው። ሞዲፋይ እንለዋለን። ቴክ ፕሮፊት አስቀምጠናል። ነገ አፕዴት አደርጋችኋለሁ ምን እንደሚያደርግ። እናንተም ተከታተሉት ማርኬቱን። ዛትስ ኦል ፎር ቱዴይ። ትሩ ትሬድ ነበር የወሰድነው ዛሬ። ያወራናቸው ነገሮች አሉ። ነገ ደግሞ ምን እንደሚፈጠር እናያለን። ይሄው ይሄ አፕ ትሬንድ ነበር። ቺን ሪቨርሳል ነው እስካሁን ያገኘነው። እስከዚህ ሌቭል ሪቨርሳል እንጠብቃለን። ከዚህም የተሻለ ሄዶ ሊጠብቀን ይችላል። ለማንኛውም እኛ ቴክ ፕሮፊታችንን እዚህ ጋር
ብሬክ ኢቭናችንን እዚህ ጋር አድርገን እየጠበቅን ነው። ምናልባት ሌሊት ላይ እዚህ ሌቭል ላይ ይሄኛው በደንብ ብሬክ አድርጎ እዚህ ሌቭል ላይ የማገኘው ከሆነ ስቶፕ ሎሴን እዚህ ጋር ላመጣው እችላለሁ። ምክንያቱም እዚህ ጋር አዲስ ዲሊንግ ሬንጅ ሰጠኝ ብዬ ስለማስብ ያው ቴክ ተደርጓል ኢንተርናል ሬንጅ ኦፍ ሊኩዊዲቲ። ስለዚህ ኤክስተርናል ቴክ ሲደረግ እዚች ጋር ላደርገው እችላለሁ ስቶፕ ሎሴን። ፒስ አውት። በቃ ጨርሰናል ለዛሬ። ነገ እንገናኛለን። ጥሩ ቀን ነበር ያሳለፍነው። ደህና ነው። Meow.